አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። አህለን ወሰህለን ብያለሁ ውዶቼ። ኢንሻአላህ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። ባለፈው የሰርግ ፕሮግራም ብዬ ለቅቄ ነበር። ቀጣዩን ለቃለሁ ብዬ ነበር። ያው እሱ አልተመቻትም። ጓደኛዬ ነበረች፣ የዩቱበርም አይደለችም። ይሄ ደግሞ ሌላ ነው፣ የቤተሰብ ነው ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር እያደረጋችሁ መብሩክ መብሩክ ማሻአላ እያላችሁ ማለት ነው ጀምሩት ማለት ነው። አላህ ሱብሃነሁ ወተዓላ ያማረ የሰመረ ትዳር ያደርግላቸው እላችኋለሁ። በጣም ድምቅ ባለ ሰርግ ነው ማለት ነው ያሳለፉት ማለት ነው። ያው ቤተሰቡ እንደዚህ ሲደሰት እናንተ ደግሞ ርቃችሁ ስትኖሩ በጣም ነው የሚደብራችሁ ማለት ነው። ያው አልሐምዱሊላህ እላችኋለሁ። እንትን ምንድን ነው ያጎቴ ልጁ ነው ማለት ነው። እና አረቦቹ ይመስላል ማለት ነው። ማሻአላህ እንደ አረቦቹ ነው ማለት ነው። ቪዲዮ ግን እስከ መጨረሻው እዩት ማለት ነው። ማስታወቂያ ሳታሳልፉ 8 ደቂቃ ናት ማለት ነው። ጨርሳችሁ ይዋት ማለት ነው ውዶቼ ማለት ነው። በቅንነት ማለት ነው። የተለያየ ነገር ስላለው ደግሞ እስከ መጨረሻው እዩት ማለት ነው። ሳታሳልፉ ማለት ነው እላችኋለሁ ቤተሰብ ላይክ ሼር እያደረጋችሁ ቪዲዮን ከወደዳችሁት ማሻአላ መብሩክ እያላችሁ ማለት ነው። ደግሞ እንደዚህ ያደረኩት በውስጥ መላእክትተው ማለት ነው። ቶሎ ብለው እንትን ብለው ወደ ቲክቶክ እንትን ብለውት እኔ በቲክቶክ ያወረኳቸው አሉ ማለት ነው፣ ቤተሰብ ጋር ማለት ነው። ኖርማን ደግሞ የምታዩት ደግሞ ያው ዝም ብሎ እንትን የላኩት ነው። አሁን ይሄ ማለት ነው እንደዚህ አይነት ይሄ እዚህ ጋር አሁን ሴቶች ብቻ ነው ከሙሽራዋ ጋር ማለት ነው። ድምጡን ያው አጥፍቼው ነው። የወንዶቹም ያው እንደ ነሽዳ ነገር አለበት። ይህም ደግሞ ሴቶቹ የሆነ ነገር እያሉ ነው ማለት ነው። ስለዚህ አሁን ይሄ ኖርማን በውስጥ የተላከ ነው። ያው አጫጭር ነው የሚቀርጹት። ሌላው ደግሞ ያው ግልጥ ብሎ ያልታየው እኔ የቲክቶክ ምልክቱ እንዳይታይ እንትን ብዬው ነው ማለት ነው። መቼም አሁን ላይ መወሰት አይደለም እንዴ ከኛ ጭምር ማለት ነው። ቲክቶክ ያለውን ወደ ቲክቶክ አሁን እዚህ ጋር በሱፍ ነው ማለት ነው። ሙሉን አያሳይም ማለት ነው። ለምን የቲክቶክ ምልክት ስላለው ነው እንደዚህ ያረኩት ማለት ነው። ማሻአላህ የኔ ቆንጆ ሌላ እንትን የቲክቶክ ምልክቱ ፈርቼ ነው ማለት ነው እንጂ ሙሉን ይታያል ማለት ነው። እነዛ ነው እንደዚህ አድርጌ እንትን ያልኩት ማለት ነው፣ ያቀናበርኩት እላችኋለሁ። ማሻአላ ማሻአላ ብያለሁ። ሀገራችን እንደዚህ ያምራል ማለት ነው። አዲስ አበባ ራሱ ማለት ነው ማሻአላ። መግቢያው ላይ ራሱ መጀመሪያ ላይ ካያችሁ ውሃው እንዴት ፎቶ የተነሱበት ቦታ ምናምን ያው እንደዚህ ያደረኩት የቲክቶክ ምልክት ስላለበት ነው ማለት ነው። እዚህ ጋር ደግሞ ምግቡ ማለት ነው ሮዙ ተሸፍኗል። ያኛው አያችሁ አልሐምዱሊላህ ማሻአላህ ተባረከ ረህማን። እዚህ ጋር ወንዶቹ ተሰባስበው ከሷ ሚዜዎች ከሱ ሚዜዎች ማለት ነው። ማሻአላ እንዳረቦች ማለት ነው። ወላይ በጣም ነው የተደሰኩ ማለት ነው። ግን እንደዚህ ከነሱ ጋር ሆነን ብናሳልፍ በጣም ደስ ይለን ነበር ማለት ነው። እንደዚህ ያው እኛ ስደት እያልን አንዳንዱን እያመለጠን ነው ማለት ነው። ከዚህ በፊት ደግሞ ወንድም የነበረ የኔ ታናሽ በቃ እሱ ትንሽ ነው በቃ እኛ ስንሄድ ምናምን እያልን እሱም አገባ። አሁንም በጣም የምንጓጓለት ደግሞ ያጎቴ ልጅ ነበር። እሱም አገባና እንደውም ወለደ ምን ራሱ ማለት ነው። ሱብሃንአላህ እንዴ የስደት ነገር ማለት ነው። ግን ማሻአላህ ላይ ጨምርላቸው።
እኛንም አላህ ሱብሃነሁ ወተዓላ ለሀገራችን ያብቃን፣ ከቤተሰብ የምንደሰት ያደርገን። ይህ ወንድምን የሚያጨበጭበው ግን ሌሎቹም አሉ ወንድሞች ማለት ነው። ማሻአላህ ነው ቤተሰባችን ማለት ነው። በጣም ራቅ ብሏል ማለት ነው። የቲክቶክ ምልክት ካለበት ጥሩ አይደለም ስለሚባል ነው ማለት ነው። እንትን አጫጭሩ ዝም ብሎ ኖርማል የተላከልኝ ደግሞ እንትን ነው፣ በጣም አጫጭር ነው ማለት ነው። ሾርት ምናምን ከሆነ እንጂ ማለት ነው። ስለዚህ ረዘም አድርጌ ለመስራት ፈልጌ ነው ማለት ነው ውዶቼ እላችኋለሁ። ማሻአላህ አለይኩም። አላህ ሱብሃነሁ ወተዓላ ያማረ ትዳር ያደርግላችሁ። ሉሉ ነአማ ቤት እሺ እነኚህ ሶስቶች ወንድማማቾች ናቸው ልጆች። ይህን ይመስላል ቪዲዮ። ላይክ ሼር እያደረጋችሁ ሀባቢ